እሱም እንደዚህ አይነት ነገር ለማድረግ ድፍረቱን መሞከሩ ራሱ ይሄ ታምራት የተባለው ሰውዬ ለምንድን ነው እነሱ ጋር የማይወጣው? እኔ ግራ ገብቶኛል የእውነት። ልዑል በውስጥም ስንጠይቀው ስትጽፊለት ምንም መልስ አይሰጥም። ለምንድን ነው እሱ ታምራትን እዛ ቤቱ ቁጭ አድርጎ በሱ ላይ የሆነ ነገር ወይ በንዴት ወይ የሆነ እንደዚህ ሲያመልጥ ወይ እንደባለፈው የሆነ ነገር ቢፈጠር አልኩኝ። በቃ እንዴት ነው ሁልጊዜ እንደዚህ አይነት ነገር ይመጣብኛል? ብር ምንድን ነው ያሳስታል። አንዳንዴ ችግር መርፌ ያስውጣል ይባላል። እነዚህ ሰዎች በዛ ያለ ነገር ሲጠራላቸው ልቀቀኝ እኔ እንደዚህ እሰጥሃለሁ ካለው እሺ ነው የሚለው። እኔ በተደጋጋሚ በልጆቹ የሚጠብቁት ልጆች አንድ ታማኝ ሰው እስካሁን ድረስ በልዑል እኔ አላቅም። ምን አይነት ህሊና ቢሶችና ከአድ እንደሆኑም ባላቅም ታማኝ ሰው የለም። ካበበ ጠባቂዎቹ ጀምሮ ማለት ነው። አዲስ የመጡት እንኳን በደንብ ጸባያቸው በደንብ አልታወቀም። ግን ዛሬ የተናደድኩት ለምን እሱ ቤት አስቀመጠ? አሁንም ችግር ውስጥ እንዳይገቡ ነው የፈራሁት። ባለፈው ምንም በማያውቀው ሚኪ እስካሁን እስር ቤት ነው ያለው። አሁንም ይሄ ሰው እያመለጠ ሲባል ሊሄድ ወይ የሆነ ሰው ጋር ተገጣጥሞ ወይ ልዑል ሊሆን ወይ አቤል ሊሆን ማናቸውም ይሁኑም እንደ አበበ የሆነ ነገር ቢፈጠር መልሶ እስር ቤት እኮ ነው የሚገቡት። ለምንድን ነው ግን የማያስቡት? ወደ ኋላ እንትን ብለው ተመልካች እንደሚጨነቀው እነሱ ለራሳቸው ቅንጣት ታክል አይጨነቁም። ምንም በተለይ ልዑል በቃ ስራውና ስራው አንድና አንድ ሚኪን ማስወጣት የሚለው እንጂ ስለ ታምራት እርግፍ አድርጎ ትቶታል። በቃ ሰውየው እንደፈለገ እየሆነ ነው ያለው። እነዚህ ልጆች ታማኝ ናቸው ብሎ ያው ዛሬ ጉድ ሰርተውት ነበረ። በድጋሚ ታምራት ከአንዴና ሶስት አራት ጊዜ ነው ሊያመጥ እየተያዘ ሊያመጥ ሰው እየደረሰበት። ባለፈውም እንደዛ። እንዲህ ሰው አንድ ጊዜ ከስህተቱ ይማራል። ሲደጋገም ደግሞ ምን እንደሚፈጠር እንግዲህ እናንተ ራሳችሁ እያያችሁ ነው። እኔ ደከመኝ፣ ለነሱ ታሰብኩ፣ ለነሱ ተጨንቄ ሞትኩኝ። የእውነት እኔ ልዑል ላይ ምንም ችግር እንዳያመጣበት ነው ይሄ ታምራት የተባለው ከልዑል ቤት እስከሚወጣ ድረስ ልዑልን ያልሆነ ነገር አሳስቶ ልዑልን እስር ቤት እንዳይከተው ነው የምፈራው። እሱ ኦሬዲ ተስፋ የቆረጠ ሰው ነው። ይሄ ታምራት የተባለው ሰውዬ ቢመቱት ምን ቢሉት ምናምን የሆነ እሱ ላይ ጉዳት ቢደርስ ሆን ብለው የሚያደርጉት እነሱን ችግር ለማስገባት ነው፣ ለመበቀል ይመስለኛል። አንዳንድ ጊዜ ግን እስካሁን ድረስ ባሳደዷቸው እንትን አሁን ደግሞ ማን ነው ሚኪ ስለገባ ስላዩ እነዚህኞቹን ደግሞ ለማስገባት እንጂ አይን ያለው ሰው እየሰማ እያየ ለማምለጥ እንደዚህ መነሳሳት ልጆቹንም ታማኝነታቸውን የሚያሳጡ በማይረባ ገንዘብ የሰውን ሕይወት እያበላሹ። እነዚህ ልጆች አሁን የመጡት እንግዲህ ገና አዲስ ናቸው እንዳያችኋቸው። ግን ደግሞ ይኸው በገንዘብ የመጣ እነሱም ተስማሙ። በየቀኑም እኮ አዲስ ሰው ሲቀየር ምንም ለልዑል ጥሩ አይደለም። የለመድሽው እንትን ይሻላል። ከነጭራሹ ይሄን ሰውዬ አስወጥቶ እስር ቤት ማስገባት አለበት። በቃ አንድና አንድ የእሱ እረፍት የእሱ እንትን ከፈለገ ታምራትን ከሱ ቤት ማስወጣት ነው። ከዛ ውጭ እኔ ደክሞኛል የእውነት። የሆነ ነገር ስሰማ ወይኔ ልዑል ወይ እንትና ወይ አቤል እንትና ካልኩኝ ወይ እናቱን እንትን እንዳይላት እዛ ያስቀምጡ ካጠገባቸው ወይ እንትን እያልኩኝ ሁልጊዜ ማስበው ለነሱ ነው። እነሱ ግን ምንም አይመስላቸውም። እነ ልዑል ልክ ወዳጃቸው ይመስል ጥላታቸውን ከጎናቸው ቁጭ አድርገው እያበሉ። እኔ ግን ሰው እንዴት ነው የሚያስበው ወገን? አንድ ጊዜ ከሆነ በኋላ ወይኔ ምናምን ከሚሉ ይልቅ አሁንን መጠንቀቅ አይሻላቸውም? ጌታ ሆይ ትዕግስቱ ስጠኝ። እኔ እስካሁን ድረስ ስንት ነገር አይቻለሁ፣ ስንት እንትን ሰርቻለሁ። እንደዚህ እንደ ታምራት እና እንደ አበበ አይነት ሰው አላየሁም።
ሴቷም እኮ እስር ቤት አይደለችም ታውቃላችሁ። ሊያ የተባለችው የአቤል ሰራተኛም እኮ እስር ቤት አይደለችም። ምንድን ነው የሚፈልጉት? እኔ እኮ ግራ ገብቶኝ እኮ ነው የእውነት እኔ አልገባኝም። መረጃ 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 ትላላችሁ። እነሱን እስር ቤት የማያስገቧቸው መረጃ ለማሰባሰብ ነው ምናምን ይላሉ አንዳንድ ኮሜንት የምጽፉ ሰዎች። ግን ደግሞ ከሚፈልጉት በላይ መረጃ እጃቸው ላይ አለ። ምንም እነሱን ቁጭ አድርጎ መቀለብ የለባቸውም። እንዲህ ምንድነው ማስረጃ የሚፈልጉት? ከዚህ በላይ ምን ይፈልጋሉ? እያዩ ነው በአይናቸው በየጊዜው ስንት ነገር እያደረጉ ራሳቸው በራሳቸው ችግር ላይ የሚያመጡት ራሳቸው ናቸው። አቤልም ሆነ ልዑል ማለት ነው። ሰው የሚጽፍላቸውን አስተያየት አይቀበሉም። በቃ እናያለን ይላሉ፣ እናነባለን ይላሉ፣ ግን በጎን አትተው የራሳቸው እንትን ነው የሚሉት። እኛ እዚህ ጋር እንደዚህ የምንለፈልፈው ማናቸውም እስር ቤት እንዲገቡ አንፈልግም። ማናቸውም በእነዚህ ተንከሲስ በእነዚህ ወንጀለኞች ምክንያት እንዲታሰሩም የሆነ ጉዳት እንዲደርስባቸው አንፈልግም። ልዑል የአንድ ሰው ብቻ አይደለም፣ አቤል የአንድ ሰው ብቻ አይደለም፣ የህዝብ ልጆች ናቸው። ስለዚህ እነሱ በእነሱ ምክንያት በአበበና በታምራት ወይም በሊያ እነሱ ችግር ውስጥ እንዲገቡ አንፈልግም። እኔም በተደጋጋሚ ይህን ሰውዬ እዛ ቤት ካስገባበት ቀን ጀምሮ እያያችሁኝ ነው። በተቻለኝ አቅም እዚህ ጋር ብቻ አይደለም ለፈልፈው በዛም በእንትንም እየጠየቅኩት ነው እና ከባድ ነው ወገኖች። አንዳንዴ ድክም የሚላችሁ ብላችሁ መልስ ካላገኛችሁ የሚደክማችሁ ነገር የለም። ምን አገባኝ ብላችሁ መተው አትችሉም። የእውነት እያያችሁ ሰው እሳት ውስጥ እየገባ መቼም እያዩ ዝም አትሉም። ተው ትሉታላችሁ፣ ትመክሩታላችሁ። እኔ ከሱ በላይ ባላቅም ግን ደግሞ የታየኝን እያየሁት ያለውን ሰዎቹ ምን አይነት ሰዎች እንደሆኑ በየጊዜው ልጆቹን አዳዲስ የሚመጡትን ልጆች ራሱ ስራቸውን እንዳይሰሩ በአግባቡ በ10 ሺህ እና በ20 ሺህ የራሳቸውን እንትን ለማለት የሰው ህይወት ያበላሻሉ። እነዚህ አሁን ገና ከመጡ ሳምንት ሆናቸው አልሞላቸውም፣ ግን ይኸው ተቀየሩ በሰከንድ። በ40 ሺህ እና በ20 ሺህ ሰው ይሸጣሉ። ኧረ ሰው ጊዜው፣ ኧረ በፈጣሪ እግዚአብሔር ልቦና ይስጠን። የእውነት ልቦና ይስጠን ፈጣሪ። እኔ ሌላ ምንም አልልም። እና እንግዲህ ለሁላቸውም ጸሎት አድርጉላቸው። እኛ ምንም ልናደርግ አንችልም። ሌላው ደግሞ ቀኑንም ስትጠይቁኝ የነበራችሁ ልጆች ነበራችሁ። እንግዲህ ሚኪ ማን ነው ብሩክ ለምንድን ነው የማይለቅ ቪዲዮ? ተመልሶ የለም ወይ ወደ ስራ? ምን ሆነ ምናምን አመመው እንዴ እያላችሁ ነበረ። ብሩክ እንግዲህ ትንሽ እረፍት ፈልጎ ሊሆን ይችላል እንጂ አሁን እንደመጣ አይታችኋል። ተሽሎታል፣ እጁ ምንም ችግር የለውም። ግን ደግሞ ትንሽ እረፍት ያስፈልገዋል። ከጸበልስ ቆይቶ ስለመጣ ትንሽ እረፍት ያስፈልገዋል። ወደ ስራ ከመግባቱ ወደ ራሱ ተረጋግቶ ምናምን ቀስ ብሎ ይጀምራል ብዬ ተስፋ አደርጋለሁ። ግን እስካሁን ድረስ ምንም የሰማሁት ነገር የለም። የሰማሁት ቢኖር እኔ እንግዲህ ታውቃላችሁ፣ ምንም አይነት ነገር ከሰማሁ ሩጬ እናንተ ጋር ነው የምመጣው። ስለዚህ አታስቡ፣ ምንም አልሆነም፣ አላመመውም፣ ተሽሎታል፣ እግዚአብሔር ይመስገን። አሁን የሚያሳስበው የልዑል ጉዳይ ብቻ ነው። ጭንቀት የሆነ ልዑል ብቻ ነው እንጂ ስለ ብሩክ አታስቡ። ልዑል ጋ ነው ችግር ያለው። ልዑል ጋ አጠገቡ ያስቀመጣቸው ሰዎች እሱን ለመጉዳት እሱን ችግር ውስጥ ለማስገባት ሆን ብለው የተነሱ ሰዎች አሉ። እንግዲህ የእነሱ መፍትሄ ምንድን ነው? ልዑልን ብንነግረው ምንም ነገር አልመሰለውም። ታምራትን ከአንተ ማራቅ አለብህ እያልን እንግዲህ በተደጋጋሚ በኮሜንት ስር ሁሉ እኔ ብቻ አይደለሁም ለፈልፍ እናንተም አነባለሁ እኮ እናንተን የምትጽፉትን ልዑል ጋር ምንድን ነው የምትጽፉትን ኮሜንት አነባለሁ እና እናንተም እየተናገራችሁ ነው። ግን ልዑል ያያል፣ ኮሜንታችሁን ያነባለሁ አንድ ባንድ።
የእሱ ሰውዬ ነገር ለምን እንደሆነ አላውቅም። ከሱ ቤት ለምን እንደማያስወጣው ባላውቅም ማለት ነው። ኦልሬዲ ምን አይነት ማስረጃ ከሱ እንደሚፈልግም እንግዲህ ያው እነሱ ከኔ እንትን እነሱ በደንብ ያውቃሉ የስራቸውን እንትን። እኔ ዝም ብዬ ነው ደግሞ እኔ የምለፈልፈው ለምን እንደው ታውቃላችሁ? ልዑል ችግር ውስጥ እንዳይገባ ነው። በቃ ሌላ ነገር አንድ ሰው ጥላትሽን አጠገብሽ አስቀምጠሽ ስራሽን እየሰራሽ አንቺ ባላሰብሽው ነገር መጥቶ ሊያጠቃሽ ይችላል። እና ለዛ ነው እኛ 24 ሰዓት የምንለፈልፈው እንጂ የእንትን ሱስ ኑሮብን ምናምን አይደለም። ችግር ውስጥ እንዳይገቡ እንደ ሚኪ እስር ቤት እንዳይገቡብን ምናምን። ባለፈው በአቤል ምክንያት ስንት ነገር እንደሆነ አይታችኋል። ለሶስት ቀን እንኳን ቢታሰር ስንቱን ነገር አልነን፣ ስንት ነገር ለፈለፍነን። ከዛ ግን ያልነው እንትናችን እግዚአብሔር ይመስገን ለፍልፈንም አልቀረንም። በሶስት ቀኑ ተፈቶ ይኸው አሁን ነፃነቱን አውጇል። ምንም አሁን እኮ አቤል ንጹህ ነው፣ ምንም ነገር የለበትም። ስለዚህ ይሄ ነገር መቼ እንደሚያልቅ ስራቸው የራይን ነገር ተዘጋ የሚባልበት እንትን ቀን ነው የናፈቀኝ። እውነት አለቀ ተዘጋ ብለው ሌላ እንትን የሚያመጡበትን ቀን ነው የምፈልገው። እና እግዚአብሔር እንዳሰቡት እነሱ በፈለጉት እንትን እንዲሳካላቸው እመኝላቸዋለሁ። ወንድሞቼ ክፉ ነገር አይንካቸው። ጥላት ስትሰሪ አይወድም እና እነሱ እንዲደክሙ እነሱ ወዳልሆነ ነገር እንዲገቡ ነው የሚፈልገው። ሁልጊዜም የሰው ደስታ አይፈልግም። ስለዚህ እንግዲህ ብዙ ናቸው የልዑል ጥላቶች። እኛ በተለይ ከውጭ ሀገር ያለነው ሰዎች ነን እንጂ እነ ልዑልን የምናበረታታቸው የስራቸውን፣ በዛ አካባቢ ያጠገባቸው ያሉት ደግሞ ጥላቱ ይበዛሉ። ስለዚህ ለዛም ይመስለኛል እንግዲህ ከባድ ነው። ብቻ አላውቅም። የእውነት እኔ ራሱ በጣም ነው የደነገጥኩት ስሰማ። ከበፊትም ጀምሮ ስለ ታምራት እየለፈለፍኩኝ ነው፣ የሚሰማኝ ስላጣው ነው እንጂ ከሱ ቤት ማውጣት አለበት እያልኩ ነው። የምፈራው እንደውም እናቱን ነበር። እግዚአብሔር ይመስገን እስካሁን ድረስ እናቱና እህቱን በጣም እየፈራሁላቸው። እህቱ ደግሞ ካያችኋት የልዑል እህት ምንም ነገር ሰው እንኳን ቢያስቸግራት እየተከታተሏት ትምህርት ቤትም የትም ቤተ ክርስቲያንም የትም ቦታም ትሄድ ቆመው ራሱ መኪና እንትን እያሉ እያየች አትናገርም። ግራ ነው የምታጋባኝ። ልክ ነገሩ ሁሉ ወደ እሷ እንትን ብሎ ሲመጣ ነው መጨረሻ ላይ ነው የምትናገረው እንጂ አይታ እንዳላየች ነው የምታሳልፈው። አንደኛ ነገር እኔ በሷ አልፈርድም፣ ለወንድሟ ብላ ነው። ግን ደግሞ እሷ ችግር ውስጥ ከምገባ እንደዚህ አይነት ነገር ስታይ ቀድማ መናገር አለባት ብዬ ነው የማስበው። እስካሁን እንኳን ምንም ነገር አልሰማሁም። ባለፈው ነው እንጂ ከአንዴም ሁለት ጊዜ ሊያግቷት ብለው ነበር። አሁን እስካሁን ድረስ ስለ እሷ ምንም ነገር አልሰማሁም። ልዑልም የቀጠረላት ሰው አለ ለእናቱም። እንግዲህ ግን ደግሞ ፈጣሪ ይጠብቅ። ወይኔ ሰው ተቀጥሮ ሰው እኮ በገንዘብ እያታለሉ ገንዘብ ሲሰጡ እሺ ብሎ እየተስማሙ ነው ያሉት ጠብቁ የተባሉት ሰዎች። ፈጣሪ ብቻ ይጠብቅ። ከሱ ውጭ በሰው እኔ አልተማመንም። የእውነት ሰው የተባለው እኔ አላውቅም። ምንም ነገር ስታረጊ ሌላ ነገር ያመጣል። ምንም ስትሰሪ በየጊዜው አዳዲስ አጀንዳ ነው የሚያመጡ። ስለዚህ ስለ ሰው ክድን ብሎ ይብሰል። ብቻ እግዚአብሔር ይጠብቃቸው ወንድሞቻችን። እኔ ሌላ ምንም ነገር ማለት አልፈልግም። ለማንኛውም የታምራት ነገር መጨረሻውን እግዚአብሔር ያሳምረው። ልዑል ከዚህ ጉድ የሚወጣበትን በቅርብ ያደርገው። ከሱ ቤት አስወጥቶ እንደው ራቅ ያለ ነገር የሚያረግበት ታምራት የተባለውን ሰውዬ። ሊያም እኔ እሱ ቤቱን የቱን አላውቅም፣ ግን እስር ቤት አይደለችም አሉ። እኔ እሱ ነገር በደንብ ሳላጣራ ማውራት አልፈልግም። መጀመሪያ እስኪ እናጣራና ከማን ጋር ናት ያለችው? ልዑል ጋር ነው? አቤል ጋር ነው? ወይስ ከማን ጋር ነው ያለችው የሚለው። አቤልማ መቼም አያስጠጋትም። እንደዛ አድርገው መቼም አሁን እሷ ቤት እንትን ካለ ወረ በስማም አብዷል እንዴ! አቤል እንኳን አያደርገውም በፍጹም። እና ከየት እንደሆነች እንግዲህ እናጣራለን ስለ ሊያ። አሁን ያስጨነቀው ታምራት የተባለው ሰውዬ ነው። ሌላው ሌላ ነው።
ለማንኛውም ሰላምና ፍቅር እየተመኘውላችሁ የዛሬው ቪዲዮ ይመስላል። እንግዲህ መልካም የገና በዓል ይሆንላችሁ እያልን በሌላ ቪዲዮ እንገናኛለን። መጪው አልኩኝ። አዎ መጪው አዲስ ምንድን ነው ጥምቀት ነው። ያው እንግዲህ ከዚሁ ጀምረ እንኳን አደረሳችሁ እያልን ነው። ለማንኛውም ሰላም ፍቅር እየተመኘንላችሁ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ እህት ወንድሞቼ በጣም አመሰግናችኋለሁ። አዳዲስ ነገር ሲኖር እመጣላችኋለሁ። ሰናይ ምሽት